ሮዝመሪን ወይም በእኛ አጠራር የጥብስ ቅጠልን ለጥብስ ማጣፈጫ ብቻ ነው የምንጠቀመው። ነገር ግን ተሳስታችኋል። ዛሬ ፀጉራችንን እንደ ጫካ የሚያሳድጉ የማስታወስ ችሎታችንን እጥፍ የሚጨምሩና ቆዳችንን እንደ መስታወት የሚያበሩ 10 አስገራሚ የሮዝመሪ ጥቅሞችን አጋራችሁ ነው። በተለይ ቁጥር 1 ላይ ያለውን ሚስጥር ካወቃችሁ በኋላ ውድ የፀጉር ቅባቶችን መግዛት አሁኑ ታቆማላችሁ። ስለዚህ ተፈጥሯዊ ተአምር ለመስማት ቪዲዮውን ላይክ አድርገን እንጀምረዋለን። 10ኛ የደም ዝውውርን ለማሳለጥ ሮዝመሪ ደም በሰውነታችን ውስጥ በሚገባ እንዲዘዋወር ያደርጋል። ይህ ደግሞ በደም ዝውውር እጥረት ምክንያት የሚመጣን የእጅና የእግር ቅዝቃዜን እንዲሁም ድካምን ለማስቀረት ይረዳል። 9ኛ ለአይን ጤንነት ሮዝመሪ ውስጥ የሚገኘው ካርኖሲክ አሲድ የተባለው ንጥረ ነገር አይን ላይ የሚፈጠሩ የሬቲና ችግሮችን የመከላከልና እይታን የመጠበቅ ትልቅ አቅም አለው። 8ኛ ለጡንቻና ለመገጣጠሚያ ህመም የሮዝመሪ ዘይትን ህመም ባለበት ቦታ ላይ መቀባት የደም ዝውውርን በመጨመር የጡንቻ መሳሳብንና የቁርጥማትን ህመምን በትልቁ ያቃልልልናል። 7ኛ በሽታ የመከላከል አቅምን ለማጠናከር ሮዝመሪ በውስጡ ከፍተኛ የሆነ ቫይታሚን ሲ እና አንቲ ኦክሲዳንቶችን ይዛል። ይህም ሰውነታችን ከኢንፌክሽን እና ከወቅታዊ ጉንፋን ይከላከልልናል። 6ኛ መጥፎ የአፍ ጠረንን ለማጥፋት ሮዝመሪ ባክቴሪያዎችን የመግደል ብቃት ስላለው በአፍ ውስጥ የሚፈጠሩ ሽታዎችን ያጠፋል። ቅጠሉን በውሃ አንጥሮ አፍን መጎጥሞጥ ለረጅም ሰዓት ንጹህ ጠረን እንዲሰጠናል። 5ኛ ለምግብ መፈጨት ስርዓት ሮዝመሪ በሆድ ውስጥ የሚፈጠርን ጋዝ መነፋትና የምግብ አለመፈጨት ችግርን ይፈውሳል። እንደ ሻይ አፍልቶ መጠጣትን የጨጓራን ስራ ይበልጥ ያቀላጥፍልናል። 4ኛ ጭንቀትና ድብርትን ለመቀነስ የሮዝመሪ ጠረን በሰውነታችን ውስጥ ያለውን የጭንቀት ሆርሞን መጠኑን ይቀንሳል። ይህም መንፈስን ለማደስና የተረጋጋ ስሜት እንዲኖረን ይረዳል። 3ኛ ለቆዳ ጤንነትና ለወጣትነት ሮዝመሪ ጸረ ባክቴሪያ ባህሪ ስላለው ፊት ላይ የሚወጡ ብጉርና ሽፍቶችን ለማጥፋት ይረዳል። በተጨማሪም በውስጡ ባሉ አንቲ ኦክሲዳንቶች አማካኝነት ቆዳ እንዳይጨማደድና የእርጅና ምልክቶች እንዳይታዩ ይከላከላል። 2ኛ የማስታወስ ችሎታን ለመጨመር የሮዝመሪ መዓዛ በአንጎል ውስጥ ትኩረትንና የማስታወስ ችሎታን የሚጨምሩ ንጥረ ነገሮችን ያነቃቃል። በተለይ ተማሪዎች በሚያጠኑበት ወቅት ወይም ስራ ላይ ትኩረት ሲያጡ ቅጠሉን ቢያሸቱት ከፍተኛ ንቃት ይሰጣል። 1ኛ ለፈጣን የፀጉር እድገት ሮዝመሪ የራስ ቅል ላይ የደም ዝውውርን በማነቃቃት የፀጉር ስሮችን እንዲጠነክሩ ያደርጋል። ጥናቶች እንደሚያሳዩት የሮዝመሪ ዘይት የፀጉርን መርገፍ በመከላከል ረገድ እንደ ዘመናዊ መድኃኒቶች ሚኖክሲዲል እንደምንለው እኩል ይሰራል። እነዚህን ጥቅሞች ለማግኘት ሮዝመሪን በሻይ በቅባት ወይም በምግብ ውስጥ በመጠቀም ትችላላችሁ። እናንተ ሮዝመሪ ለፀጉራችሁ ሞክራችሁ ታውቃላችሁ? ውጤቱን ኮሜንት ላይ አጋሩኝ። ለተጨማሪ የጤናና የውበት መረጃዎች ቻናላችንን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ያቆየን።